በዚህ ሰዓት ይህንን ቪዲዮ እያየኸው ያለው ወጣት ሆይ ማንም በሌለበት ክፍል ውስጥ ሆነ ስልክህን ስትከፍት የሚመጣብህን ያንን የስሜት ግፊት እንዴት ነው የምታስተናግደው? ወይስ አንቺስ እህቴ በብቸኝነት ስሜት ተውጠሽ በፍቅር ስም ማንነትሽንና ክብርሽን እንድትሰጪ የሚጠይቅሽን የዚህን ዘመን ፈተና እንዴት እየተጋፈጥሽው ነው? ዛሬ የምንኖረው ፈተና በየደቂቃው ኪሳችን ውስጥ ባለ ስልክ፣ በሶሻል ሚዲያና በምናየው ነገር ሁሉ በሚያንኳኳበት ዘመን ላይ ነው። በዛሬው ታምኔል ላይ እንደምትመለከቱትም በአንድ በኩል የወጣትነት የስሜት ግፊትና በድብቅ የምናደርጋቸው ነገሮች አሉ። በሌላ በኩል ደግሞ ከዚያ ድርጊት በኋላ የሚመጣው የህሊና ጸጸት፣ ሐዘንና የተስፋ መቁረጥ ጭጋግ አለ። ነገር ግን መፍትሄው የት ነው? መፍትሄውስ በጠረጴዛችን ላይ ተዘርግቶ በሚጠብቀን በእግዚአብሔር ቃል ውስጥ ነው። ዛሬ ይህንን የወጣትነት ትልቅ ፈተና የምናሸንፍባቸውን 5 መጽሐፍ ቅዱሳዊ ምስጢሮችን እንመለከታለን። ሰላምና ጤና እንደ ወንዝ ብዝት ይበልላችሁ እያልኩኝ የጸጋው ውጤት ነህ ቤተሰቦቼ እንደምን አላችሁ? ዛሬ በእነዚህ 5 አርዕስቶች የምንወያየው ይሆናል። እስከ መጨረሻ አብራችሁኝ ቆዩ። መጽሐፍ ቅዱስ መክብብ ላይ ሲናገር ምዕራፍ 11 ከቁጥር 9 ላይ አንተ ጎበዝ በጉብዝና ደስ ይበልህ፣ ነገር ግን ስለ እነዚህ ሁሉ እግዚአብሔር ወደ ፍርድ እንዲያመጣ እወቅ ብሎ ይናገራል። መዝሙር ላይም 25 ከቁጥር 7 ላይ የደካማነቴንና የወጣትነቴን ኃጢአት አታስብብኝ ብሎ ይናገራል። መጀመሪያ ማወቅ ያለብን ነገር ቢኖር በወጣትነት ዕድሜ ላይ የጾታ ስሜት መኖር ኃጢአት አይደለም። እግዚአብሔር ሰውን ሲፈጥር የሰው የሰጠው ተፈጥሯዊ ስሜት ነው። ሰይጣን ይህንን ተፈጥሯዊ ስሜት ከተፈቀደለት ጋብቻ ውጪ በዝሙት እንድንወጣው ይገፋፋል። ፈተና ወደ አእምሮአችን መምጣቱ ብቻውን አያሳስርን። ፈተናውን አስተናግደን በተግባር ስንገልጠው ግን የኃጢአት ባሪያ ያደርገናል። መጽሐፍ ቅዱስ በያዕቆብ ምዕራፍ 1 ከቁጥር 14 እስከ 15 ላይ ነገር ግን እያንዳንዱ በገዛ ምኞቱ ሲሳብና ሲታለል ይፈተናል። ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 11 ላይ ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች ሆናችሁ እለምናችኋለሁ ይላል። ገላትያ መጽሐፍ ምዕራፍ 5 ከቁጥር 17 ላይ እንዲህ ይላል፣ ሥጋ ከመንፈስ ጋር ተቃራኒ የሆነውን ይመኛልና መንፈስም ከሥጋ ጋር ተቃራኒ የሆነውን ይመኛል ብሎ ይናገራል። ሁለተኛ ነጥባችን ላይ ስናልፍ ከዓይናችን ጋር ቃል ኪዳን መግባት ወይም ደግሞ የማየት ፈተና። መጽሐፍ ቅዱስ የዝሙት ፈተና ትልቁ በር ዓይን ነው። ዛሬ በስልካችን የምናያቸው የፖርኖግራፍ የብልግና ቪዲዮዎች፣ ቲክቶክና ኢንስታግራም ላይ የሚለቀቁ ስሜት ቀስቃሽ ምስሎች በውስጣችን የዝሙት እሳት ያነዳሉ። ዓይናችን ካልገዛን ልባችንን መግዛት አንችልም። ክርስቶስም ቢሆን ሴትን በምኞት ዓይን ማየት ራሱ በልብ መዘሞት እንደሆነ አስተምሮናል። መጽሐፍ ቅዱስም እንዲህ ይላል፣ ኢዮብ ምዕራፍ 30 ከቁጥር 1 ከዓይኔ ጋር ቃል ኪዳን አደረግሁ፣ ታዲያ እንዴት ወደ ድንግል እመለከታለሁ ብሎ ይናገራል። ማቴዎስ ወንጌል ላይም ምዕራፍ 5 ከቁጥር 28 ላይ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያንን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። እንደገና ማቴዎስ ወንጌል ምዕራፍ 6 ከቁጥር 22 ላይ የሰውነት መብራት ዓይን ናት፣ ዓይንህ እንግዲህ ጤናማ ብትሆን ሰውነት ሁሉ የበራ ይሆናል ይላል። ስለዚህ በዓይናችን ላይ ምን ያህል መስራት እንዳለብን እነዚህ የመጽሐፍ ቅዱስ ክፍሎች ያስጠነቅቁናል። ወንድሜ ምን ያህል ነው በዓይንህ ስለ ሴት ልጅ ያለውን አመለካከት እምታዩ?
ፊቷን ከመመልከት ይልቅ መቀመጫዋን የምትመለከተው። ስለዚህ ዛሬ በትምህርታችን ላይ እግዚአብሔር በመጽሐፍ ቅዱስ ቃሉ እንዲህ ይላል፣ ተጠንቀቅ፣ ዓይንህን ያዝ እያለህ ነው። ወደ ሦስተኛ ነጥባችን ስናልፍ ከፈተናው ስፍራ መሸሽ ነው። ብቸኛው አማራጭ መጋፈጥ ሳይሆን መሸሽ ነው ያለብን። ምክንያቱም ከሰይጣን ጋር መታገል ይቻላል፣ ከዝሙት ፈተና ጋር ግን አይታገልም፣ በጭራሽ ይሸሻል። ብዙ ወጣቶች እኔ መንፈሳዊ ነኝ፣ ራሴን እቆጣጠራለሁ ብለው ራሳቸውን ፈተና ባለበት ቦታ ድብቅ ክፍል ተገቢ ያልሆነ ጓደኝነት ውስጥ ይከታሉ። ነገር ግን መጽሐፍ ቅዱስ የሚለን እንደ ዮሴፍ እንድንሸሽ ነው። ዮሴፍ የጴጢፋራ ሚስት ልብሱን ይዛ ጋብዘው ሊጸልይላት አላለም። ልብሱን ጥሎላት ነው የሸሸው። ስንቶቻችንን ከዚህ መንፈስ እንድትወጪ እንጸልይ ብለን ወደዛ ዓለም የምንገባው? እንግዲያውስ መጽሐፍ ቅዱስ እንዲህ በማለት ይመክረናል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ላይ ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው፣ ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአትን ይሠራል። ሌላውን ሰው ይጎዳል አይልም እዚህ ጋር። በገዛ ራሱ በገዛ ማንነቱ በገዛ ሥጋው ኃጢአትን ያደርጋል። ሌላ ኃጢአት ስናደርግ ግን በባልንጀራ ላይ ነው። ዝሙት ግን ይህን ያህል ከባድ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 22 ከጎልማሳነት ምኞት ግን ሽሽ፣ በንጹሕም ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አሳድድ እያለ ነው። ከጌታ ጋር ያሳደደ ደግሞ ያገኛል በእርግጠኝነት። ዘፍጥረት 39:12 ላይ እርሷም ከእኔ ጋር ተኛ ብላ ልብሱን ያዘችው፣ እርሱም ልብሱን በእጇ ትቶላት ወጣ፣ ወደ ውጪም ሸሸ ይላል መጽሐፍ ቅዱሳችን ሲናገር። ወንድሜ እህቴ፣ ዛሬ እያስተማርኩኝ ወይም ይህንን ቦታ እየጠቀስኩኝ ያለሁት ማንም ሊያየው በማይችልበት ብርሃናት ውስጥ ባለው እግዚአብሔር ፊት ስንቆም ቅድስና እንዲኖረን ነው። እግዚአብሔር ቅዱስና ጻድቅ ነው። በእርሱ ፊት ሊቆሙ የሚችሉት ደግሞ ቅዱሳንና ጻድቃን ብቻ ናቸው። እኛ ደግሞ ከዚህ ስንሸሽ ብቻ ነው በእግዚአብሔር ፊት መቆምም በእሱ ፊት ሞገስንም ማግኘት የምንችለው። ስለዚህ በጥንቃቄና በማስተዋል እንድታዳምጡኝ እፈልጋለሁ። ወደ አራተኛ ነጥባችን ስናልፍ ልብንና አእምሮን በእግዚአብሔር ቃል መሙላት ነው። አእምሮ ባዶ ቦታ አይወድም። ክፉ ሐሳቦችን ከአእምሮአችን ለማስወጣት ብቸኛው መንገድ መልካምና ቅዱስ በሆነ ነገር መተካት ነው። በየቀኑ መጽሐፍ ቅዱስን ስናነብ፣ ስንጸልይ እና መንፈሳዊ መዝሙሮችን ስንሰማ አእምሮአችን በእግዚአብሔር ሕልውና ይሞላል። ቃሉ በልባችን ሲኖር ኃጢአትን የምንጸየፍበት መለኮታዊ ኃይል በውስጣችን ይገነባል። እግዚአብሔር ደግሞ ይህንን መንገድ በክርስቶስ ኢየሱስ አዘጋጅቶልናል። ስሙ ለዘላለም የተባረከ ይሁን። መጽሐፍ ቅዱስ ሲናገር እንዲህ ይላል። መዝሙረ ዳዊት 119 ከቁጥር 9 ጎበዝ መንገዱን በምን ያነጻል ብሎ ይጠይቅና ራሱ መልሶ ቃልህን በመጠበቅ ነው ይላል። እንደገና መዝሙር 119 ከቁጥር 11 ላይ አንተን እንዳልበድል ቃልህን በልቤ ሰወርሁ። አያችሁ፣ አንተን እንዳልበድል ቃልህን በልቤ ሰወርሁ። የእግዚአብሔርን ቃል በልቡ ላይ የሰወረ ከዝሙት ያመልጣል። ፊልጵስዩስ ምዕራፍ 4 ከቁጥር 8 ላይ እንዲህ ይላል፣ በተረፈው ወንድሞች ሆይ እውነተኛ የሆነውን ሁሉ፣ ጭምትነት ያለበትን ሁሉ፣ ጽድቅ የሆነውን ሁሉ ይህንን አስቡ ብሎ ጳውሎስ ይናገራል። ወደ አምስተኛ ነጥባችን ስናልፍ እውነተኛ ንስሐና የእግዚአብሔር ጸጋ። ይህ ምን ማለት ነው? ምናልባትም ይህን ቪዲዮ የምታይ ብዙ ወጣቶች እኔ አስቀድሜ ወድቄያለሁ፣ ተበላሽቻለሁ፣ እግዚአብሔር አይቀበለኝም እያላችሁ በበደለኝነት ስሜት እየተሰቃያችሁ ሊሆን ይችላል። ሰይጣን መጀመሪያ በምኞት ያታልላል። ከወደቀን በኋላ ደግሞ ተስፋ የለህም ማትረባነ ብሎ ሊገድለን ይፈልጋል። ነገር ግን የእግዚአብሔር ጸጋ ከውድቀታችን የሚያነሳን ትልቅ ኃይል ነው። እውነተኛ ንስሐ ከገባን እርሱ ይቅር ሊለን አዲስ ሕይወት ሊሰጠን የታመነ ነው። ያ እግዚአብሔር ሁል ጊዜ ወደ እርሱ የሚቀርቡትን
ሊቀበሉልም የታመነ ነው። ምንድነው መጽሐፍ ቅዱስ የሚለው? መጽሐፍ ቅዱስ አንደኛ ዮሐንስ መልእክት 1:9 እንዲህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይለናል። ምሳሌ 28:13 ኃጢአቱን የሚሰውር አይከናወንም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። ሶስተኛ ኢሳይያስ ምዕራፍ 1 ከቁጥር 18 ኃጢአታችሁ እንደ ትሆን እንደ በረዶ ትነጣለች፣ እንደ ደምም ብትቀላ እንደ ጠጉር ትሆናለች ይላል። ውድ ወጣቶች፣ የዚህ ዘመን ፈተና ማዕበል የበረታ ቢሆንም በውስጣችን ያለው መንፈስ ቅዱስ ግን ካለው ፈተና ሁሉ ይበልጣል። ውድቀትህን አይተህ አትደንግጥ። በዚህ በምናየው ታምኔል ምስል ላይ እንዳለው ወጣት ራስህን ይዘህ በሐዘን አትቀመጥ። ይልቁንም መጽሐፍ ቅዱስን ክፈት፣ ወደ ጸጋው ዙፋን ቅረብ፣ እርሱ አዲስ ጉልበት ይሰጥሃል። ይህ ቪዲዮ በፈተና ውስጥ ካሉ ብዙ ወጣቶች ብርሃን እንዲሆን ላይክና ሼር ማድረጋችሁን እንዳትረሱ። እናንተስ በዚህ ዘመን ወጣትነት ቅዱስ አድርጎ ለመጠበቅ ምን እያደረጋችሁ ነው? ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ሁኑ። በሚቀጥለው ቪዲዮ በሌላ አርዕስት እስክንገናኝ ጸጋውና ሰላሙ ከእናንተ ጋር ይሁን። ሻሎም